እንዲሆን ማኛ እኮ ሰድቦናል ያለ ጴንጤ አላየው። ሲሰድበን ሲዘረጥጠን ነበር ያለ ጴንጤ አላየው። እኔ ኢየሱስ ጌታ ነው ያልኩ ነው እንዴ? ላጥ ብሎ ይሄው የምታየው በሙሉ ጴንጤ እኔ ጋር ኢየሱስን ስም ስለጠራው ብቻ ነው የመጡት። ኢየሱስን ብቻ ስላልኩ ነው የመጡት። ኢቭን ተሰዳድበን አንተ ራሱ አስገባኝ ስትለኝ ነበር አይቻለሁ። መቼ ለታ ስለ ዓለም ቤዝነት ስናወራ ሮጦ ዓለማዊ ቤዛ ማን ነው? ክርስቶስ በሚለው ሮጦ ያልመጣ የክርስቲያን ወዳጅ የለም። በሙሉ በክርስቶስ ማስተዋሉላ ጥቅሶች ላከችልኝ ስለ ማስተዋል ጥቅሶች የሆነ የሚያበረታ ጥቅስ ነው ብላ ማስተዋል ላከችልኝ። እንግዲህ እግዚአብሔር ያሳያችሁ። በቃ ብዙዎቹ በውስጥ የሚያጽናኑ የሚያለቅሱላ አሉ። የኔ ወንድሞች ደውለው እውነት ያንተ ነው ብለው ያለቀሱ በጣም አንቱ የተባሉ በክርስትና ሕይወት ያሉ ወንድምናቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል፣ ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስላስ አይታወቀኝም ነበር። እውነት ለመናገር ይኸው ፈጣሪን ነው የምልህ። በዛ አስቤው አላውቅም። ዲያብሎስ እየተጠቀመ ነበር። አደሴም ታይም ደግሞ ጌታ እየፈለገኝ ነበር። ውስጤን ስለሚያውቅ ጌታ ውስጤን ስለሚያውቅ እኩል እየተከተለ ነበር። የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ አንተ ከዚህ በኋላ ዲያብሎስን አታገለግልም፣ ውጣ ውጣ፣ ናናና ማንቁርቴን ይዞ ወደ እሷ መጣ። እንግዲህ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። ለምን ቆየሁኝ? ለምን ጌታን አትቀበለም? ኦፊሻሊ ለምን አልጸልይልህም? እኔ ብዙ ለእሱ ጊዜ ይሰጣለሁ። የምሬ ነው። ከምንም በላይ የልብህን ክፍተት አይጭ። በቃ ክፍት ነህ ጌታን ለማወቅ ጌታን ለመቀበል ኦልሬዲ ዩ አር ኦልሬዲ እና እሱን ኦልሬዲ ጌታ የመዳን ቀን ዛሬ ነው። ዮኒ መቼ እንደምንሞት አናውቅም። አሁን ያሉ የሚመስሉ ነገሮች ያረጃሉ፣ ያልፋሉ። ትላንት ኃይለኛ የተባለ ዛሬ ከመቃብር ውስጥ ነው ያለው። ትላንት የወደቀ ሰው ዛሬ ብርቱ ነው። ትላንት ብርቱ የነበረ ዛሬ ወድቋል። እኔ ጌታን የምሬን ነው። ጌታን ስከተል ፈርቼ ነበር። በእውነት በጣም ፈርቼ ነበረ። በቃ ይሄን ነገር አጣለሁ፣ ይሄን ነገር አጣለሁ፣ ይሄን ነገር ብዬ ነበር። ግን ጌታ ሙላት ነው የሆነኝ። እመነኝ። አሁን አጣለሁ ብለህ የምታስባቸው ነገሮች ሴጣን ነው የሚልክብህ። ኦፍኮርስ አንተ አትሰማም። ግን ዲያብሎስ ወይም ዲያቦሎስ ማለት ሀሳብ የሚረጭ ማለት ነው። ትክክለኛ ትርጉሙ የዲያብሎስ ሀሳብ ነው እንጂ ፊዚካሊ መጥቶ ሴጣን አታካረግም። በሀሳብ ነው የሚያጠቃ። ያዝከው ነገር ልክ እንዳልሆነ የተቀበልከው እውነት ኤክስ እንደሆነ ይነግራል። በዚህ ሁሉ መሃል በርትቶ ለመቆየት ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ያስፈልጋል። ከዋና ከመንፈስ መወለድ ያስፈልጋል እና ልብህ በፈቀደ ሰዓት መንፈስ ቅዱስ አንተን በመራ ሰዓት ጌታን መቀበል ትችላለህ። እኔ አላስጨንቅህም። የመንፈስ ቅዱስ ጊዜ ይመጣል። ያኔ ጌታን ለመቀበል ልብ ክፍት ከሆነ አም ሬዲ ላይክ ጌታ እንድትቀበል ጸልይልሃለሁ። ምክንያቱም በውስጥም ከፈለግ ወይ በአደባባይ በፈለግከው ብቻ ጌታን እንደ ግል አዳኝ አድርገህ ተቀበል እንጂ ለእኔ ትክክለኛ ደስታው ዮኒዬ ከዚህ በላይ አሁን ካስደሰተኝ በላይ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል እንደማየት የሚሰማ ኩራት የለም እና አይናው ለምሳሌ አንተ ኢትዮጵያ አይደለም የምትኖረው፣ እዚህ አይደለም የምትሰራው ምናምን። እኔ ኢትዮጵያ ነው የምኖረው፣ የምንቀሳቀሱ አዲስ አበባ ውስጥ ነው፣ ሰዎች ያገኙኛል ምናምን። በዚህ ሁሉ ጥንቅጥ መሃል ጌታን መቀበል መንፈስ ቅዱስ አግዘውኝ ነው እንጂ የሚያስት ነገር ጠፍቶ አይደለም። ይሁን ባይዘው እኔ የምሬ ነው የምልህ። ቸርች ሄጄ ልክ አይደለሁም እንደ ይሄንን እውነት መከተሌ ብዬ አውቃለሁ። ይመጣሉ እንደዚህ አይነት ነገሮች፣ ግን የያዘ ክንድ የታመነ ነው።
ቅድም ብያለሁ። ኢየሱስ እንዲህ አይደለም የሚይዘን፣ እንዲህ ነው የሚይዘን። እንዲህ ያልክ ትቆያታል። ኦልሬዲ ይዟል። ሊድ ብትል አይለቀም። ኢየሱስ ደም አፍስሷል። ለአንተ ደም አፍስሷል እና ኢየሱስ ደም ላፈሰሰለት ለዛ ደግሞ ዝም ብሎ አይለቅም እና እጸልይልሃለሁ። እዚህ ያላችሁ በጌታ የሆናችሁት ወንድሞች በደንብ ሊሆን ይጸልዩለት። በደንብ ጸልዩለት። በቅርቡ ኦፊሻሊ ጌታን ይቀበላል። አሁን ኦልሬዲ ልቡ ለኢየሱስ ክፍት ነው። ኦልሬዲ ከዚህ በላይ ምን ጫፍ ነው እኮ። መጀመሪያ እኔ ጌታን ልቀበል ሰሞን ያለህ ነገር ነው እያሳይ ያለው እና ኦልሬዲ ትመጣታለህ። ምንም ዝም ብለህ ማገዶ አትፍጅ። ዝም ብለህ ነው የምታስቸግረን። ትመጣለህ በቅርብ። ክብር ለኢየሱስ ብቻ ይሁን። መዝሙር ልክፈትና እንዘምር።